አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሰሚራ ቻናል ተከታታዮች እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ዛሬም እንደተለመደው በአዲስ ደስ በሚል ቪዲዮ መጥቻለሁ ማለት ነው። ቪዲዮው እስከ መጨረሻ ይዩት። መጨረሻ ላይ ደግሞ በጣም ትገረማላችሁ፣ በጣም ትደሰታላችሁ። እኔ ያየሁት ማየት ከፈለጋችሁ ቪዲዮ እስከ መጨረሻ እዩትና መልሳችሁ በኮሜንት አስቀምጡልኝ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ያው የምግብ አሰራር ነው። እኔ ባልሰራውም ያው ላሳያችሁ ብዬ ነው። ይሄኛው ያው ታውቁታላችሁ በእኛ ሀገር እኛ ጋር ፓስታ እንበለው ፓስታ እንደዚህኛው ባይወፍርም ባይሰፋም የፓስታ ዘር ነው። ግን በአረብኛ ደግሞ በየቤቱ ይለይ እንደሆነ አላቅም። እኛ ቤት ግን ፍቺኒ ነው የምንለው። ይሄ ፍቺኒ ይባላል ማለት ነው። እኔ ይሄ ፍቺኒ በዶሮና በመሽሩም ነው የምሰራው። በዶሮና በመሽሩም ነው የምሰራው። እናንተ ደግሞ በምን እንደምትሰሩት በኮሜንት አስቀምጡልኝ ማለት ነው። በዶሮ በመሽሩም እሰራውና መጨረሻ ላይ ደግሞ እንትን ይጨመርበታል፣ ክሬም ማለት ነው። መጨረሻ ላይ በክሬም እለውሰዋለሁኝ ማለት ነው። ያው ሱሱ ያው ክሬም ነው እኛ ጋር ማለት ነው። እሷ ግን በአትክልትና በነቃነቅ ነው የሰራችው ማለት ነው። ይሄ ነቃነቅ የሚባለው ነገር ደግሞ እንደኔ የሚጠላ ሰው ካለ አንድ ቁጥር ይጻፍልኝ። እኔ ምን ብዬ እንደምስለው ታውቃላችሁ? በእኔ እይታ ማለት ነው። ይሄ ነቃነቁ ማለት ነው የአይጥ ስጋ፣ የድመት ስጋ ብዬ ነው በአይምሮ የምስለው ማለት ነው። የድመት ስጋ ብዬ ስለምስለው አልበላውም። ስሪ ስባለ ራሱ ለመንካት እንዴት እንደሚዘገንነኝ በቃ የድመት ስጋ ነው እያልኩኝ ማለት ነው። የሆነ ስታይሉ ራሱ እኔ እንጃ። እኔ እንደዛ አርጌ ነው ምስለው፣ በቃ የድመት ስጋ ብዬ ነው ምስለው ማለት ነው። እሷ ግን እዚህ ጋር ማሻላ ክሽን አርጋ በካሮትና በአትክልት በቲማቲም ክሽን አርጋ ነው የሰራችው። በዛ ላይ ደግሞ እኔ ከምግቡ ደግሞ የእሷ ጽዳት፣ የእሷ ፍክት፣ አንዳንዶቹ እኮ ማለት ነው ምግቡ ቆንጆ እያለ በቃ ቡኩትኩት ያረጉታል። የሆነ ድብልቅልቅ ሲያረጉት አንጀታችሁ ቁርጥ ይላል። እናንተ ገጥሟችሁ ታውቃላችሁ? እንደዚህ አሁን እንትን ላይ ሚዲያ ላይ አይታችሁ ምግብ ማለት ነው የዘጋችሁ ምግብ የለም። እኔ ምን ዘጋሽ ብትሉኝ ማለት ነው እንትን እንዶሚ እኔ እዚህ ሲሰሩት አይቼ በቃ አሁን በፊት በጣም ነበረ የምወደው እንዶሚ ማለት ነው። በቃ ቤት ውስጥ ምንም ምግብ ባይኖር ደስ ይለኛል እንዶሚ ካለ ማለት ነው። አሁን ግን ብታዩ ማለት ነው እንዶሚ የረገጠበት አልረግጥም ማለት ነው። በቃ ዝግንን ነው የሚለኝ እዚህ እንትን ውስጥ ሲሰሩት አይቼ ወይም ደግሞ እንትን ሲሉት አይቼ በጣም ነው በቃ ያስጠላኝ የዘገነነኝ ማለት ነው። እንጂ በቃ እኔ እንዶሚ ካለ ሌላ ምግብ ባይኖር ምንም መስሎ አይታየኝም ነበረ። በሰንዱች አርጌ በላዋለሁ፣ በባዶ በላዋለሁ፣ በቃ በፈለኩት አርጌ ነበረ የምበላው። አሁን እንኳን እዚህ ኢትዮጵያ ራሱ እየገዛሁ አንዳንዴ ሲናፍቀኝ ማለት ነው ሁለት እንደውም አንዳንድ እንደውም እየገዛሁ ነበረ የምበላው ማለት ነው። ግን እዚህ እንትን ስልክ ውስጥ አይቼ ዘጋኝ እላችኋለሁ። ተገላገልኩኝ በቃ። ደግነቱ እንኳንም ተኩት። እዚህም ቤት አይገኝም ብዙም፣ እኔም ያለሁበት ቤት ብዙም ጊዜ እንደውም አይገኝም። ሰውየው ልጆቹ አይ ብሎ ይላል። ለዛ ስለሆነ ብዙም ጊዜ አይገኝም ነበረ ማለት ነው። እና እንኳንም ዘጋኝ ብዬ አልኩኝ በዚሁ አጋጣሚ ማለት ነው። እና እዩት፣ ክሽን አርጋ ድብና አርጋ ነው የሰራችው። እኔ ከምግቡ በቃ የሆነ ጽዳቷ ማለት ነው ፍክት ጽድት ብላ ምንም ክትክት ሳታረገው ጽድት ፍክት አርጋ ነው የሰራችው ማለት ነው። እና ዋናው ግን መጨረሻ ላይ ነው። እስከ መጨረሻ በደንብ እዩት ማለት ነው። ይሄ ግን ጅብስ ሮማን አይመስለኝም የጨመረችው ማለት ነው። የሆነ ፊሊፒኒዎች የሚጠቀሙት ነገር አለ፣ የሆነ ጥቁር ሱስ ነገር ማለት ነው።
እሱ ነው የመሰለኝ ማለት ነው የጨመረችው። ይሄኛው ጅብሰ ሮማን ይመስላችኋል? አይመስለኝም። የሆነ እንደ ማር ነገር ነው። ይሄ ግን ክቻብ ነው ማለት ነው። ሱስ ነው፣ ያኛውም ሱስ ነው፣ ግን እንደ ማር ጣዕም አለው ማለት ነው። ፊሊፒኒዎቹ ብዙ ጊዜ እንዶሚ ሲሰሩ ይጨምራሉ ማለት ነው። እና ዋና መጨረሻ ላይ አሁን እቺ ይሄ ሁሉ ለብቻዋ ሰራችሁ ብላችሁ ብቻዋ ልትበላው እኮ ነው ሰራችሁ ብላችሁ ታምኑኛላችሁ? ግን አሁን እሷ ምግብ የሚያርፍበት ሰው ትመስላለች ስትሰራ፣ እዚህ ጋር ስትተታይ ማለት ነው። እዚህ ጋር ስናያት እንደው እኮ ምግብ የሚበላ ሰው አትመስልም። ግን መጨረሻ ላይ የዋትና ትገረማላችሁ እንደኔም ማለት ነው። ዋው አምጥታ ገለበጠችው። እኔ ይሄ ስገለብጠው ዝግንን ነው ያለኝ። እዚሁ እኔ የምሰራው እንዲህ ያስጠላኝ እንጂ በጣም ነው ያስጠላኝ። እኔ በጣም ነው በቃ ቅድም እንደነገርኳችሁ ነው። የድመት ስጋ ነው ብዬ ጭንቅላቴ ላይ ስለሳልኩት በቃ ሁሌም የድመት ስጋ እየመሰለኝ ነው። ዋው ማሻአላ። አያችሁት እንዴት አርጋ ክሽን አርጋ እንደሰራችሁ። ከዛ ግልብጥ ትችላለች ልጅቷ፣ ባለሙያ ናት። ዋው መልክ ይኑረኝ እንጂ ሙያ ከጎረቤት አለ። እች አንዷ እኮ ናት። መልክ ይኑረኝ እንጂ ሙያ ከጎረቤት። ስለዚህ ይሄ አባባል እናንተ እውነት ነው ትላላችሁ ወይስ? ዋው አያችሁ ክሽን አርጋ ቅርብ። በዚህ ሙያዋ አሁን ምግብ ቤት ብሰራ ኖሮ ያዋጣት ነበር አይመስላችሁም? እንደ ሀሳብ እንደተለመደው እንግዲህ ቪዲዮ እስከ መጨረሻ አይታችሁ እኔ ያየሁትን እንድታዩ እስከ መጨረሻ እዩት ማለት ነው። ስለምታበረታቱልኝ፣ ላይክ ስለምታረጉ፣ ጥሩ ጥሩ ኮሜንት ስለምታስቀምጡልኝ ከልብ ከልብ አድርጌ አመሰግናለሁ። እንደተለመደው ቀጣይ ደግሞ በሌላ ቪዲዮ ይዤላችሁ እመጣለሁ። እስከዛ ድረስ ቸር ሰንብቱልኝ። ሰላማችሁ ይብዛልኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። በዚሁ አጋጣሚ ደግሞ ውድ የሀገሬ ልጆች ሙስሊሞች እንኳን አደረሳችሁ ማለት እወዳለሁኝ። ኢድ ሙባረክ ብያለሁኝ። በቀጣይ ቪዲዮ ደግሞ እስክመጣ ሰላማችሁ ብዝት ይበልልኝ። ባይ ባይ።